እንደህት እኮ ካየሻት ማለት ነው እህትሽ ተናዳ መጣ አንቺ ማረጋጋታችን ትቻለሽ ግን እኔን አልፋ ግን አንተ እንድትናገር አላደርጋትም እህቴ ብትመጣ እኔ አንቺ ተናዳ ብመጣ ማረጋጋት ይችላል ምክንያቱም እኔና አንቺ ስንጋባ ስጋ ሆነን ማለት ነው እህት ሆናለች አንቺ አላቃትም ባህሪዋን ስለማላቃት ልጅ አንዲት ሴት መጣ ላረጋጋት አልችልም እኔ ላደርግ የምችለው ምንድነው መልስ ስላልሰጥ ነው የምችለው ዝም ልላት ነው የምችለው አይደለም እንደዚህ ሆነሽ ደባደባለሁ ልትይ ነው አዳምጠኝ ዝም ነው ልላት የምችለው ለምን ዝም ትያለሽ ቤትሽ እኮ ነው እሺ ሰማኝ እንዴት ናችሁ እኛ አልহামዱሊላህ በጣም ደህና ነን ላሳያችሁን ፍቅር እንክብካቤ ሁሌም እንደምንላችሁ አላህ ይስጥልን አላህ ያክብርልን ሰብስክራይባችንም ደግሞ ከጠበቅነው በላይ ያደገ ስለሆነ በጣም ነው ደስ ያለን ሞቲቬት አርጋችሁናል እኛ ለእናንተ የህይወት ታሪካችንን ስናካፍላችሁ አብዛኞቻችሁ የቤት ፕራይቬሲ አታውሩ ምናምን ትሉናላችሁ እኛ እኮ እንደ ቤተሰብ ስላየናችሁ ሲቀጥል ደግሞ እኛ ልጆች ነን የሆነ ቤታችን ውስጥ መንፈታውን ችግር ራሳችን መወሰን አንችልም ከጎናችን ሰው ስለሌለን ነው ይሄን ሐሳብ ያመጣነው እናንተ ቢያንስ በእድሜ በሰል ያለ ሰው ይኖራል የተሻለ ሰው ይኖራልና መፍትሄ ብትሰጡን ህይወታችን እንዴት ማስተካከል አለብን ትዳራችን እየጠበቅን ነው እኛ አይ በያወጣን አይደለም ያልገባችሁ ሰዎች ስላላችሁ ማለት ነው ሲቀጥል ደግሞ እንደሱ አይነት ኮሜንት እንድትጽፉልንም አንፈልግም ምክንያቱም ጥቅም የለውም ለኛ ይልቅ ይሄን ችግር እንዴት ፈታን ትዳራችንን እንደምናቆም መፍትሄ ብትሰጡን ነው የተሻለ የሚሆነው ምክንያቱም እያያችሁ ነው ከመጀመሪያው ጀምሮ እኛ ያሰብነው ፕራንክ የራሳችንን ቀልዶች ነበር እየሰራን የነበረው ግን ደግሞ መሀል ላይ ጀምረናልና ብዙ ያልጠበቅናቸው ቻሌንጆች እየገጠሙን ነው እና ያንን ብናካፍላችሁ ከህይወት አንፃር ባለ ትዳሮች አላችሁ የልጆች እናት ቤተሰብ መሪዎች ብዙ ናችሁ እና ከኛ የተሻለ እኛ ለምሳሌ ልጆች ነን በልጆች አይምሮ የምንሰራው ስራ ያን ያክል አመርቂ ላይሆን ይችላልና ትዳራችንን ልናጣ እንችላለን ባላሰብነው ነገር ስለሆነ ከናንተ ጥሩ ኮሜንት ነው የምንጠብቀው እንደዚህ ብታደርጉትስ እንደዚህ አድርጉ የሚል ኮሜንት ነው የምንጠብቀው እንደ ልጅ እንዳናስብ ነው ሐሳባችን የነበረው ላልተረዳችሁ እኔን የምናገረው ተረድታችሁ እንደማብሽሩ ለምትሉን አላህ ያበሽራችሁ ትዳር ላልሰጣችሁ ትዳር ይስጣችሁ ሁላችሁም ዱአ አድርጉልን ላላችሁ በሙሉ ዱአ ያደረግን ነው ላላላችሁም እንደዛው ሙስሊም ያልሆናችሁ ወንድም እህቶቻችን እንዴት ናችሁ እኛ በጣም ደህና ነን አልহামዱሊላህ ባለፈው ባቀረብንላችሁ ትንሽ ግጭት ተፈጥሮ ነበርና ያው የቤተሰብ ጉዳይ ታቃላችሁ አያልቅም ሁሉም ቤት እኮ ችግር አለ አውጥቶ የሚያወራና የማያወራ ሰው ብቻ ነው የሚለያየውና እኛ ጋር የነበረው ችግር አይታችሁታል እኔም እንደ ሴት ልጅ አይፈረድብኝም እሱም ደግሞ ያለበትን ሁኔታ ታቃላችሁ አሁን ላይ ደግሞ አዳዲስ ነገርም እየተፈጠረ ነው እዛው ላይ ችግሩ አያቆምም ምክንያቱም በቃ የቤተሰብ ጉዳይ እንደ ከተጀመረ መቆሚያ የለውም ሲቀጥል ፈርተንም ደግሞ ምን ተወው ነገር አይደለም ህይወቴን ሊያበላሽ የሚችል ነገር ነው ቤተሰብ ጋር መነካካት አንፈልግም ለሱም ቤተሰቦቹ ናቸው ሀታ የኔ ቤተሰቦች ችግር ቢፈጥሩ የኔ ቤተሰቦች ጋር እሱ ሄዶ መጋጨት እንደሌለበት ስለምናምን ነው ወደ እናንተ ቪዲዮ ይዘን የምንቀርበው ማለት ነው እና በተቻላችሁ አቅም ተረድታችሁ ኮሜንታችሁን አስተካክሉልን እያልኩኝ በታላቅ አክብሮት ተጠይቃችኋለሁ ማለት ነው ቪዲዮአችንን ሰብስክራይብ ማድረጋችሁን አትርሱ ቫይራል እየወጣልን አይደለም በደንብ እይታው በደንብ ያን ያክል አመርቂ አይደለም ሙሉውን በማየት እገዙን ሲቀጥል ደግሞ ሐሳባችንን እንድትረዱት ሙሉ ቪዲዮአችሁን ገብታችሁ ስሙን ምክንያቱም ሐሳባችን ያለንበትን ሲቹዌሽን ተረድታችሁ ነው ኮሜንት መስጠት የምትችሉትና ማለት ነው እና ደግሞ ላሳያችሁን ፍቅር እንክብካቤም አብሽሩ እያላችሁ ለምታበረታቱንም ሰብስክራይብ ለምታደርጉልንም በጣም ነው የምንወዳችሁ በጣም ነው የምናመሰግናችሁ እስኪ ደግሞ እሱ አንዳንድ ነገር ይበላችሁ مرحبا السلام عليكم ورحمة الله وبركاته يا ود ቤተሰቦች እንዴት ናችሁ እኛ በጣም ደህና ነን አልহামዱሊላህ ረብል ዓለሚን አሚስቲ እንዳለቻችሁ አንዳንድ ኮሜንት ምጽፉ ሰዎች አላችሁና ካለ መረዳትም ይመስለኛል ሳስቡ ሙሉ ቪዲዮም ካለ ማየት ይመስለኛል እና በተቻላችሁ አቅም ሙሉ ቪዲዮአችንን ብታዩልን ሰብስክራይብ ያደርጋችሁ ደግሞ ብታግዙን እንዲሁም ደግሞ አሪፍ ኮሜንት ምሰጡን ቤተሰቦች አላችሁ አላህ ይስጥልን ወላሂ በጣም ሞቲቭ ነው የሚያደርገን እናንተ ኮሜንት እንድንሰራ ነው የሚያደርገን እና በቃ ወላሂ አላህ ይስጥልን አላህ ያክብርልን በጣም ብዙ የምታከብሩን ሰዎች አላችሁ እና የእናንተ ኮሜንት ነው እዚህ ደረጃ እንድንደርስ ለራሱ ያደርግ ማለት ብንችል ድፍረት አይሆንብንም ወላሂ እንምላችሁ በጣም ነው የምናመሰግነው
እንዲሁም ደግሞ አይታችሁ ሰብስክራይብ የምታደርጉን በጣም 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 ከልብ እናመሰግናለን። በጣም እንወዳችኋለን። እና ሚስቴ እንዳለችው ከባለፈው የአንዳንድ ሚስቴኮች ተፈጥረዋል፣ የቤተሰብ ችግሮች ተፈጥረዋል እና ያን ነገር ባለፈውን በእንጥልጥል ነው ያቆምንላችሁ፣ አልቋጭ ነው እና ደግሞ ዛሬም አዲስ ነገር አለ እና ያው አንዳንዴ አስተያየት እንፈልጋለን ከእናንተ። ያው እኛ ልጆች ነን ገባችሁ፣ ብዙ ነገር ገና አላየንም። ገና በትዳር 1 አመት ቢሆነን ነው ሜቢ በአንድ አመት ውስጥ ብዙ ነገር አይተናል። በእርግጥ ግን ያው እንደ ትላልቅ ሰዎች ደግሞ አይሆንም። አንዳንድ ትላልቅ ሰዎች እንደምታዩን ደግሞ ያስታውቃል ኮሜንታችሁ፣ የትልቅ ሰው ልጅ እንደሆናችሁም ያስታውቃል ከምጽፍ ኮሜንትና አንዳንድ አስተያየቶችን እንድሰጡን በሚል ነው እንጂ ይሄ የቤት ፕራይቬሲ ማውጣት ምናምን አይደለም። ይህንንም እንድትረዱን እንፈልጋለን እና ያው ከባለፈው የቀጠለ ነገር አለ። እስኪ ዛሬም ተነጋግረን እንግባባለን ብዬ አስባለሁ። በተቻለን አቅም ይሻላል። ያው የእናንተንም አስተያየት ደግሞ እንፈልጋለን። ይህን እንደዚህ ብታረግ አንቺ እንደዚህ ብታረግ የሚለውን አስተያየት ብትሰጡን ደስ ይለናል። እንደ ቤተሰብ፣ እንደ ወንድም፣ እንደ እህት፣ እንደ አባት፣ እንደ እናቱ ናችሁ እንድመክሩ ነው እኛ የምንፈልገው ወላሂ። እና ከባለፈው የቀጠለ ነገር አለ እና ሲስተር ደውላልኝ ነበር ባለፈው፣ አንቺ የለሽም ነበርና ያው ንገራት ምናምን ያልሽኝ ነግሬያታለሁ። ገባሻ? ማርገዝሽን ነግሬያታለሁ። ብዙ ነገር እንደተፈጠረ፣ ብዙ አዳዲስ ነገሮች እንደተፈጠሩ ነግሬያታለሁ። ስለዚህ ምን አለች? መስጠላ መልስ ነው የመለሰችልኝ ምናምን። ያው ተጣልተናል ማለት ይቻላል። እኔም ሲጀመር ምን ሆነ ያስፈራሽ? ባለፈው እህትህ ናት ሳትሰማ የሆነ ነገር እንደምትል እርግጠኛ ነበርኩ። ባለፈው ተከራከርከኝ እንጂ ረጅም ሰዓት እኔ ፈርቻለሁ። ገብቷል? አንተ በሌለህበት ማግኘት አልፈልግም፣ ካሜራ ሁላ በራለሁ ያልኩት በጣም ስጋት ውስጥ ነበርኩኝ። ውስጤም ነግሮኛል ጥሩ ምላሽ እንደማይመጣ ማለት ነው። ብቻ አሁን በጣም ነው የሚያስጠላ ነገር ነው የተናገረችኝ ምናምን። ያው ትልቅ እህት ናት። ለምሳሌ ምን ትልቅ እህት ናት ገባሽ? አይ ምን ካንተ እንደዚህ አልጠብቅም ነበር ምናምን። እኔ እንደ ህፃን ነው የምታየኝ ስቲል እስካሁን ድረስ። ምክንያቱም ትልቅ እህት ናት ገባሽ? ትልቅ እህት ስትሆኚ ትንሽ የሆነ ጥፋት ሲያጠፋ ዝም አትይም። እሱ ልክ ነው፣ እረዳታለሁ። ግን እሺ አሁን ለምሳሌ ከዛ አንፃር ምን አለች እንዴ? በቃ ሩዋንዳ ነው ያደረገችው። እኔ እንደውም አልመጣም ምናምን እንደዚህ እኔ እንዳልመጣ ፈልጋችሁ ነው ምናምን እንዳብድል ፈልገህ ነው ወይ ምናምን እሪ ያለች። ማዘርም ደግሞ አንዳንድ ነገር ሳትላት አትቀርም። ማዘርም ጋር ተደዋውለናል ምናምን ብዙ ነገር ሰምቻለሁ ምናምን አለች። ገባሻ? ያ ደግሞ ደስ አይልም። ለምሳሌ ነገርን የተጣላሁት ምን ልሰማ ትችላለች ከማዘርስ? አላቅም እንደዚህ ግልጽ አልጋር ነገረችኝም። ግን በቃ ማዘርም ጋር ደውዬ ነበረ ብዙ ነገር ነግራኛለች ምናምን አለች። ስለኔ ነው? አዎ ምንም አይመለከተኝም ማለት እኔ ለእናትህ ክፉ ከሆንኩኝ ወይም ደግሞ የበደልኳት ነገር ካለ የተፈጠረ ነገር ነበረ እና ስለዛ ነገር አውርታኛለች ነው ያለችው እኮ። የተፈጠረ ነገር ነበረ ካለች እህትህን አልይዝም ስላልኩ ሊሆን ይችላል። አላቅም ከዛው ውጭ እናትህ ጋር ምን ሊያገናኘኝ ይችላል እኮ ነው እኮ። አሁን ሊደብራት የሚችለው በዛ መልኩ ብቻ ነው። ገብቶኛል እኮ። አሁን ያ ሊሆን ይችላል፣ ያ ሀሳብ ሊሆን ይችላል። ያ ነገር ሳያናዳት አይቀርም። ገባሻ? ሲቀጥል ደግሞ አሁን ይሄ ያልነገርኳት ነገር አለ። ማግባቴን አታውቅም ነበረ ምናምን፣ ማርገዝሽን አታውቅም። ስቲል ማርገዝሽን የነገርኳት አሁን ደውለህ ነገር አካልሽ በኋላ ነው ደውዬ ነገርኳት። ስለዚህ በጣም ተናዳለች። እኮ አንተ ድክመት ነው፣ ሙሉ ለሙሉ አንተ ድክመት ነው። ምክንያቱም መጀመሪያ መናገር ነበረብህ። ቆይ እሺ አንተ ሳትናገር አንተም አትናገር። እናትህስ ብትሆን ደውላ የተለያየ ነገር ከምትል ገብቷል? እናት እሷ ናት አይደል? ልጇ እንደራለች። ከመዳርም አልፎ እርጉዝ ነኝ ታውቃለች እናትህ። ለምን ለልጇ አልነገረቻት? እሱ ማለት እሺ አንተ አትናገር፣ አንግባባም ብለሃል። አብረን አልኖርንም ረጅም አመት ሆኗታል ብለሃል። ኦኬ እሺ ይሁን፣ አሳማኝ ነው። ገብቷል? አልጠየቀችኝም ብላ ይሁን፣ አሳማኝ ነው እሱ። ተጩህም እሷ ትበሳጭም እህት ናት፣ እረዳታለሁ፣ ችግር የለውም፣ አይደብረኝም። ግን እናትህ ደግሞ እሷ ለራሷ ማታደርገው መስዋዕትነት ሊኖር ይችላል፣ እኛ አናውቅም። ስለዚህ አንተ ላይ መጮህ ይጠበቅባት ነው። እኔ እኮ ለዛ ነው የምመለከተኝ። ስለዚህ አሁን እሷ ያልነገረችበትን ምክንያት እኔ አላውቅም። ማዘር ያልነገረችበትን ምክንያት እኔ ከየት አምጥቼ ላውቀው እችላለሁ እኮ። ስለዚህ የእኛ ትዳር መበጥበጥ የለበትም እኮ። የእኛ ትዳር እኮ መበጥበጥ የለበትም። የሚበጥበጥ እኮ አይደለም እያልኩ ያለሁት። ግን እሷ ያልነገረችበትን ምክንያት እኔ ላውቅ አልችልም። እሱን አልችልም። ግን ደግሞ ማዘርን ጋር ብዙ እንዳላደረግን ታውቂያለሽ። በቃ የእሷ ጥፋት። ሲስተርን እንደዛ ካልን በኋላ ኢቭን እንደማንደዋወል ታውቂያለሽ። አንድ ነገር ልንገርህ፣
እሱ እንደዛ ነገር ይበላ አይደለ? አይመለከተኝም። እኔ ራሴ ሪስክ ነው የማይመለከትሽ እና ራሴን ሪስክ የሚወስድ ነገር ነገም ዛሬም ማለት ምን ማለት ነው? አይመለከተኝም ማለት ታክሲ አዳምጠኝ። ትዳሬን መበጥበጥ አልፈልግም። እኔ ስታገቢ ከቤተሰቦቼን ማብረሻ ነበር ማለት ነው። እና ችግር መዘዝ እንደሆነብኝ ከሆነ አልፈልግም። ኖ አይደለም። እኔ ስታገቢ ቤተሰቦቼን ማብረሻ ነበር። መጀመሪያ አዳምጠኝ። ትዳርህን ሊበትን የሚችል ነገር ከሆነ ስቲል ነው አይደለም? ያንተ እናት ቀርቶ የኔ እናት ብትመጣ ነው። አዳምጠኝ። ነገ ከነገ ወዲያም እኮ እናት አልተናገረችም አይደል? ይቺ ልጅ መተያራ ነገር ብትናገረኝስ እሷ ጋር ላንነጋገር ነው? ማን ጋር መተናገር ተነቻ ትመጣለች እኮ ነገር እንደ ሰው ተነጋግሮ መግባባት አትችሉም ነው? ባችልስ እሷ ቆይ አዳምጠኝ። ባችልስ እሷ ትንሽ ልጅ አይደለሽ አንቺ ትንሽ ልጅ አይደለሽ ማለት ተነጋግራችሁ ችግር መፍታት ትችላላችሁ እኮ ያላችሁ። በቃ ይሄንን ብታቅ ኖሮ እድሜያችሁ አይደል እንዴ? መጀመሪያ እኔ ሰማኝ። ይሄን ብታቅ ኖሮ ገብቷል። ቆይ እንደሆነ ነገር ስነግርሽ አንቺ የምመልሽልኝ መልስ እኔን ለማናደር ነው? ለምን አንተ ነህ እንጂ የምታስበው። እሺ ቆይ ስትመጣ እናያለን። ትመጣ ይለዚህ አይደለም ምን የሆነ ነገር ቆይ መች ነው የምትመጣው? ቆይ የሆነ ነገር ስናገር እኔ ለምንድን ነው አንቺ ወደ ጸብ የምትወስጂው? ለምንድን ነው? ስለማቅ ነው። ባለፈው ለታማን ተጮክ ተናደድክ ምንም አልፈጠርክም። ይሄው ተናገረች። ቆይ አዳምጠኝ። ምን ተናገረችው? ስለኛ ጥሩ ነገር አልተናገረችም አልከኝ እኮ አይደል? እንዴ ወሬ ተናገረ እንጂ አልሰማሁም አለች። ገባሽ? በቃ ስላልሰማች ይሄው አዳምጠኝ። አሁን ማዘር ልትናገር የምችለው እኮ ሲስተርና አምጥተን እንያዛት ምናምን ስልሽ አይሆንም ብለሽ አይሆንም ብላለሽ ብዬ ነግራታለሁ አለ ማዘር። ስለዚህ ልነግራት የምችለው ያን ነገር ነው እኮ። ያንን ተዋቸው፣ ችግር የለውም ገብቷል። ምክንያቱም እኔ እናትህን ከዛ ውጭ ተደራርሰን ስለማናቅ ያ ደግሞ ህይወቴን ሪስክ የሚወስድ ነገር ነው። አልፈልግም ብያለሁ። ልክ ነው። ጥፋቴ ሊሆንም ይችላል ላይሆንም ይችላል። ገብቷል። ግን ነገም ከነገ ወዲያም ባጠፋ አላደርግም። እንደ ጥፋት እሷ ያንን ሲስተር እንደ ጥፋት ያየችው እኮ ለምንድን ነው? እህት አይደለች እንዴ? አምጥተህ ማኖርማችሁ ነው ለምንድን ነው? እሺ ተው ትሰብ ገባሽ? ግን ትሰብ አዳምጠኝ፣ ችግር የለውም። ያንንም ትበል። ግን ደግሞ ይቺ ልጅ ነገ ስትመጣ በባለፈው ቪዲዮ ላይም ደግሞ ቤተሰብ ፊት ስትከራከረኝ ነበር አይደለ? ስትመጣ የሆነ ነገር ብትለኝ ይቺ ልጅ ሰላማዊ ናት ወይ? ለምን አላቃትም። የፈራሁት ለዛ ነው። ተረዳህ? በቃ ግን አሁንም አንተ እንደነቅሰው እየተከራከርክ ነው። እብድ ካልሆነች አዳምጠኝ። አሁንም እኔ እብድ ናት። እኔን አዳምጪኝ። እኔ እያዳመኩሽ ነው። እኔ ደግሞ አዳምጪኝ። እብድ አይደለችም። መታ ተነጋግራችሁ መተማመን የምትችሉ ሰዎች ናችሁ። እብድ ናት እንዴ? እሷ ለምንድን ነው የምትፈሪው? እሺ ባችልስ እብድ ናት? ቆይ እሺ አዳምጠኝ። አብዳለች ብዬሻለሁ። እኔን ስማኝ መጀመሪያ መረጋጋት ከውጭ ሀገር መጣች ነው እንጂ ያልኩሽ እኮ ከሆስፒታል ከማኑኤል ሆስፒታል ወጣች አላልኩሽም? ከማኑኤል ሆስፒታል የወጣ ሰው ለራሱ እንደዚህ አይፈራም እኮ። እሺ አብረን እናያታለን። በቃ እሱ አብረን እናያለን። ግን አዳምጠኝ። አሁን ጄጅ ማድረግ አንችልም። እሺ አንችልም። እሷ እንደዚህ ናት ማድረግ አንቺም እኔም እንደዛ እሷ እንደዚህ ነው ማለት እንችላለን? እኔን ስማኝ መጀመሪያ። ባለፈውም እንደዚህ ሆነ ስትልብኝ የነበረው እሺ ቶ ይሁን ትምጣ እቀበላታለሁኝ ብዬ ዝም አልኩ አይደለ? ስደውላት ግን ሰላማዊ መልስ አልሰጠችም። የሰማችሁን እኮ በቃ የሰማችሁን ተናገር። ያናዳታል። እሷ እንደ ቤተሰብ እኮ ነው የምታየው። እንደ ውጭ ሰው አይደለችም እኮ። ሰማኝ፣ እህትህ ነች። የውጭ ሰው አይደለችም። ነገ ስትመጣ ስማጭሁበት ምን ምክንያት አላት ነው? ትጩህ። እኛ እሷን አንተ ማረጋጋት አንችልም። አንተ ታረጋጋታለህ። ለምንድን ነው አንቺ ለምንድን ነው ማረጋጋት ታውቃታለሁኝ? እኔንማ እኮ ስለ ክፉ ነገር ስለተነገራት እኮ ነው። ሆነን እኮ እኔና አንቺ ከተጋባን በኋላ እኮ ቤተሰቦች ጋር ስጋ ሆንሽ። ያማ የሚሆነው አዳምጠኝ። ቆይ ይሄን ተረድተሻል አልተረዳሽም? እሱንማ ስለተረዳሁ ነው በያከበርኳት። ከባለፈው ቪዲዮ ጀምሮ ነው የኔን እህት እንደ እህት እኮ ካየሻት ማለት ነው። እህትሽ ተናዳ መታ አንቺ ማረጋጋታችን ትችያለሽ። ግን እኔን አልፋ ግን አንተ እንድትናገር አላደርጋትም። እህቴ ብትመጣ እኔ አንቺ ተናዳ ብመጣ እኔ ማረጋጋት እችላለሁ። ምክንያቱም እኔና አንቺ ስንጋባ ስጋ ሆነን ማለት ነው። እህቴ ሆናለች አንቺ አላቃትም። ባህሪዋን ስለማላቃት ልጅ አንዲት ሴት መታ ላረጋጋት አልችልም። እኔ ላደርግ የምችለው ምንድነው? መልስ ስላልሰጥ ነው የምችለው። ዝም ልላት ነው የምችለው። አይደለም እንደዚህ ሆነሽ ይደባደባሉ ልትይ ነው? አዳምጠኝ። ዝም ነው ልላት የምችለው። ለምን ዝም ትያለሽ? ቤትሽ እኮ ነው። እሺ ስማኝ፣ ቤትሽ ነው አልከኝ። ይቺ ልጅ እህት ናት፣ እንግዳ ናት። ቤትን እኮ አባወራ ብቻ አይደለም የሚያስከብረው፣ አንቺ ማስከበር አለብሽ። አሰማኝ ነው አይደለም? ይሄ ቤት የሁለታችን ቤት እኮ ነው እንዴ። ሌላ ባዳ ቤት ሰው እኮ አልመጣም። እህትህ እኮ ናት። እህትህን ተናግሬ ነው የማስከብረው። እና እሷ አሁን ብትደበደብሽ ዝም ብለሽ ትደበደብ ነው? ምን ላድርግ ታዲያ? ምን ላድርግ? እሺ ያንን አንተ ከቨር ማድረግ ካልቻልክ እኔ ምን ልላት እችላለሁ? እኔ የማይቻልኩትን እኮ ሞክራለሁ አልኩኝ። እሺ አዳምጠኝ። እኔ እኮ የምፈራው አላረግም እኮ አላልኩም። አዳምጠኝ። እኔ የምፈራው አልኩኝ ይቺ ጓደኛ አይደለችም፣ የሆነ ቦታ የምታውቃት ሴት አይደለች። እህትህ ናት፣ ስጋ እህትህ ናት አይደለ? አዳምጠኝ። ለአንተ ይሄንን መልስ ከሰጠችህ ገብቷል? አንተ ስራ ነው የምትውለው፣ እኔ ነኝ ቤት የምውለው አይደለ? ስለዚህ ነገ ይቺ ልጅ ብትመጣ አንተ በሌለህበት ማለት ነው የሆነ ነገር ብትናገረኝ እህትህ ናት፣ ትልቅ እህትህ ናት። ቀጥ ብዬ እሷ ጋር መልስ አልሰጣጥ።
እንዴ ለምትናገርሽ ነገር እኮ መልሳ አንቺ ምን መልሳለኝ? ቆይ እሺ ለምሳሌ እኔ እና እሷ የምንተዋወቅ ሰዎች አይደለንም፣ ምንም አይደለንም። አንድ ልመልስላት የምችለው ነገር ምንድነው? ለምንድነው እህቴ መያዝ ያልቻልሽው ካለችኝ ስራ አለኝ፣ እሱም ስራ አለው፣ ሰራተኛ ቀጠሩ ብዬ ነበር፣ አቅም የለንም፣ አልቻልንም። ስለዚህ እኔም ደግሞ ስራ ማቋረጥ አልፈልግም። ያን ነገር ታነሳለች አይደለም ላታነሳ መልስ ያለኝ ለዛ ብቻ ነው። ማወቅ ያለብህ ነገር መልስ ያለኝ ለዛ ብቻ ነው። ለምን ሪስክ ወስጄ ነው የተናገርኩት አይደለ? እናትህም እንደሚደብራት ያጠፋሁት ብለሽ ስላሰብሽ ነው ለዛ መልስ ያለጣሽው። መልስ አለኝ። ከዛ ውጭ ለምትጠይቀኝ ጥያቄ መልስ የለኝም። ምን መልስ አለኝ? እሺ ቆይ አዳምጠኝ። እቺ ሴት መጣች፣ ሰላማዊ ከሆነች እኮ ነው ደስ ይለኛል እኮ። የቤቴ ሰላም አይደል የሚያሳስበኝ? አላበደችም እኮ መጀመሪያ እኔን ሰማ ያልሰማችው ነገር ለመጠየቅ ነው እንጂ ምን መጣው ብዳደለች። ከበር አታርግ፣ አዳምጠኝ። ከበር ማድረግ እኮ አችልም እኮ እኔን ሰማ መጀመሪያ እኔን ሰማ። እኔ እንደማዳምጪ መች ተረዳኸኝና ነው ማዳምጠኝ። ከትዳሬ የሚበልጥ ነገር ምንም እንደሌለ ታውቂያለሽ። በአቅሙ አሁን ግን እያሳየኝ አይደለም። ኖ እሱን ታውቂያለሽ፣ ትረጃለሽ። በፊት ታውቂ ነበር፣ አሁን ግን እየተማመንኩብህ ታውቂያለሽ። በቃ ያንን ታውቂያለሽ። ላንቺ አዲስ ነገር አይደለም። አንቺ ማንም እንደማይበልጥ ታውቂያለሽ። እሺ ቆይ ምን እንድላት ነው የፈለግኸው? ተምጣ በቃ እሺ ትመጣለች። አይ ቤት ያለ ነው እኔ ቤት ያለ ነው እንኳን እሷ ምናምን ያንን ነው ግን ብትናገረኝ ምን ልላት ነው? ምን ብላ ትናገርሻለች? እብድ አይደለችም እኮ ሴትዮ። የምትሳደብ ወይ የምትማታርለችም። ልጠይቅሽ የምችለው ነገር ያላወቀችውን ጥያቄ ነው የምጠይቅሽ። በጣም በቃ አለ። እኔ ምን ልመልስ እችላለሁ? ሌላ የሚፈጠር ነገር እኮ አይደለም። ቆይ ዝም እላለሁ ያልኩህ እኔ ምን ልመልስ እችላለሁ? እሷ ስለማታ ሌላ ነገር ውስጥ እያስገባሽ ነው። እስቲ መጀመሪያ አንተ ተረጋግተህ ተሰማው። የምትሰማ ከሆነ ካለ ብለህ እንድረጋጋ እኮ እያረግሽኝ አይደለም። የሆነ ነገር በነገርኩሽ ቁጥር አንቺ ወደ ጸብ ነው የምወስጂው። ለምን እና ምን ላድርግ? እቺ እህት እኮ እኔና አንቺ ተነጋግረን ያልፈታነውን ሶስተኛ ሰው እሷ መታ እንዴት ነው የምታደርጊያት? ለኔ እንደዚህ ይሆንሽ? እስቲ መጀመሪያ አንተ ተረጋጋና ሰማኝ። እሳቱን አለ እኮ አንተ ሲጀመር እሳቱን እኮ እኔ እኮ በሷ ጉዳይ እኮ አይደለም የምናደደው። እና ለምንድን ነው እኔ የሆነ ነገር ሳመጣ እንትን አርቃ አታስብማ? በተረጋጋ መልኩ ማውራት ማንችለው ለምንድን ነው? እኔ በቃ እሱ ነገር አዳምጠኝ። ባለፈው ምን ብለኸኝ ነበር? ምን ብያለሁ? እቺ ሴት ስትመጣ ምንም ነገር አልሰማችም አልከኝ አይደል? አልሰማችም። ይሄ እኮ አዲስ ነገር ምንም ነገር ስላልሰማች እንዳይደብራት እዚህ ቤት መታየው ነገር ብትናገር እኔ ጋር መመላለስ የለብንም። በስነ ስርዓት ሰላማዊ ሰው ከሆነችና አንተ ትዳር ካስደሰታት ደግሞ እቀበላታለሁ። እንግዳዬ ናት፣ እህትህ ናት አልኩህ አይደል? ያን ስልህ ምንድነው የመለስክልኝ? ምን ብያለሁ? ያኔ እኮ ያልከኝ አንተ ማለት ነው ለምንድን ነው እሷ እንደ ነገረኛ የምትያት መሆናለች ምናምን ያልከኝ? አሁንም እኮ ያንነምለው እብድ አይደለችም፣ ነገረኛ አይደለችም። አንተ ባይ አሁን ምን አለች? እብድ አይደለችም፣ ነገረኛ አይደለችም። ካልሆነች ነገረኛ ካልሆነች ለምንድን ነው ወንድሟ ስለሆንኩ እኔ እኮ መናገር ትችላለች። በመብቷ ወንድሟ ስለሆንኩ እኔ መናገር ትችላለች። በቃ ስለዚህ አንቺን ልመታሽም ልትናገርሽም አትችልም። በቃ እኔም እሱን ነው ማለት ተምጣ ከመጣሽ በኋላ ማውራት ያለባትን ንጋ ታወራለች። እሱን ነው እኔ ማውራት ያለባትን ንጋ ታወራለች። በቃ እኔ የምፈልገው እሱ መጨረስ ያለባትን ጉዳይ ንጋ ነው የምትጨርሰው። እኔ የምፈልገው እሱ ነው። ሲጀመር ካሜራው አይጥፋ በቃ እኔ